ሰላም የዩቲዩብ ተመልካቾቻችን እንኳን ወደዚህ የቱቶሪያል ቪዲዮ መጣችሁ። በዛሬው ቱቶሪያል የምናየው ካፕከት ፎር ፒሲ ነው። በፒሲ እንዴት ኤዲት አድርገን ቪዲዮዎችን በካፕከት እንደምንሰራ እናያለን። የመጀመሪያው ካፕከት ስትገቡ እንደዚህ ዊንዶ ይመጣላችኋል። ከዛ እነዚህ ፕሮጀክቶች ሪሴንትሊ እኔ የሰራኋቸው ናቸው፣ በቅርቡ የሰራኋቸው ፕሮጀክቶች ናቸው። ለመጀመሪያ ያህል ግን እዚህ ጋር ነው የምትመጡት። ክሬት ፕሮጀክት አለ፣ እዚህ ጋር ኤአይ ቪዲዮ ሜከር አለ፣ ሪከርድ ስክሪን ምናምን የሚሉ ነገሮች አሉ። ነገር ግን እኛ የመጀመሪያ ፕሮጀክት ስንሰራ በዚህ ነው የምንጀምረው። ክሬት ፕሮጀክት ቢለውን ትነካላችሁ። ከዛ እዚህ ጋር ምን ይመጣላችኋል? የተለያዩ ሜኑዎች አሉ። የካፕከት ሜኑ በዚህ ጋር ነው። ሚዲያ ኦዲዮ እዚህ ጋር ነው የምናስገባው። ቴክስቶች አሉ፣ ስቲከሮች፣ ኢፌክቶች፣ ትራንዚሽን፣ ካፕሽን፣ ፊልተርና አጀስትመንት አሉ። እዚህ ጋር ፎቶ፣ ቪዲዮዎችን፣ የተለያዩ ኦዲዮ ፋይሎችን እዚህ ጋር ነው የምናረገው። እቺን ስነካት አሁን ወደ ፋይል ወስደኛል። ከዛ በኋላ እዚህ ጋር ካስገባን በኋላ እዚህ ታይም ላይን ይባላል። ካፕከት በቃ ኤዲቱን ምናምን የምንሰራው እዚህ ታይም ላይን ላይ ነው። እዚህ ጋር አንዳንድ ዲቴይሎችን ይነግረናል። ያው ለአሁን ለመጀመሪያ ያህል ቪዲዮ ኢምፖርት ላድርግ። ያው እቺኛዋን ትነካላችሁ፣ ወይም ደግሞ ፎቶ ሄዳችሁ ቪዲዮ ፋይሉን ነክታችሁ እዚህ ላይ ድሮፕ ማድረግ ትችላላችሁ። ለአሁን ሪካርድም ማድረግ ይቻላል። እኔ ግን በፊት የተሰራ ቪዲዮ ስላለ እሱን ኢምፖርት ላድርግ። እቺ ኢምፖርት የምትለዋን ነካለሁ። ከነዚህ ውስጥ አንዱ ቪዲዮ መርጣለሁ። ለምሳሌ እኔ ይሄንን መርጠው ኦፕን ልበል። ይሄ ነው። መጀመሪያ ምን እንደሚመስል ቪዲዮ እዚህ ጋር ያሳየኛል። ከዛ ይሄን ቪዲዮ እንዲይዘውና ጫን ብዬ እዚህ ጋር ሳረግ ወዴት ያስገባልኛል? ወደ ታይም ላይን ገባ ማለት ነው። አሁን ይሄ ቪዲዮ ኤዲት ለማድረግ ዝግጁ ነው። እዚህ ጋር አሁን አንዳንድ የቪዲዮዎችን አሁን ፕሌስ አደረገው። ይሄ ፉል ቪዲዮ ነው፣ 14 ሰከንድ ቪዲዮ። አሁን እዚህ ጋር አንዳንድ ቱሎች አሉ። ለምሳሌ ይሄ አንዱ ሪዱ ለማድረግ ነው። ያው ኮንትሮል ዚ ምናምን ካን እዚህ ጋር እዚች ጋር አሁን ምንድነው ስፕሊት ያደርግልናል። ያው ሁለት ቪዲዮ ያደርጋል ማለት ነው። ከፈለግን ደግሞ ኮንትሮል ዜድ ልንካና እዚህ ጋር ይሄን ዲሌት ሌፍት ካረጋችሁ ከዚህኛው በግራ ቆይ አንዴ ኮንትሮል ዚ ላር ከዚህኛው መስመር በግራ ያለውን ነገር ይደልታል። ለምሳሌ ይሄን ስነካ ያው ደለተውና ይሄን ቆርጦ የቀኙን አስቀረ ማለት ነው። ከዛ በዚህ ጋር ደግሞ የቀኙን አስቀርቶ የግራውን ይደልታል። ይሄው ቆርጦ ያወጣዋል። እነዚህ ዲሌት ማድረጊያ ናቸው። ከዛ ማርከር ምናምን አንዳንድ ማርከሮች የምትጠቀሙ ከሆነ እዚህ ጋር ማድረግ ትችላላችሁ። ይሄኛው ጀስት ታይም ላይኑ ላይ ምን እንዳሉ ለማሳየት ያህል ነው። ሌላ አንድ ዝም ብዬ ደግሞ ለኢንትሮዳክሽን ነገር ቴክስት እንዴት እንደምንጽፍ ቴክስት ያው ብዙ ጊዜ ካፕከት ላይ እንጠቀማለን። ይሄ እንዴት ነው የምናደርገው? አሁን እዚህ ጋር ምን እንደሚመስል ያሳየኛል ቴክስቱ። ከዛ ይሄን ድራግ ታደርጉና እዚህ ጋር ታመጣላችሁ። በቃ ቴክስቱ ገባ ማለት ነው። ይሄው አሁን ኤዲት ማድረግ ይቻላል። መሀል ላይ ላድርገውና ቴክስቱን ልጻፍ። ለምሳሌ ካፕከት ፎር ፒሲ ካፕከት ፎር ፒሲ ብዬ ብጽፍ ይሄን ይመስላል። አሁን ለምሳሌ ይሄን ኤዲት ሳደርግ የታችኛው ቪዲዮ ይሄኛው እየተነካካብኝ ካስቸገረኝ ምን ታደርጋላችሁ? እዚህ ጋር መቆለፍ ሎክ ምትሏን ትነካላችሁ። ያው ፕሪሚየር ፕሮ ምናምን ላይ እንዳለው ማለት ነው። እዚህ ጋር ሎክ ስታደርጉ መቼም ቢሆን አነኩትም፣ ካፕከት ምትሏን ብቻ ነው የምነኩት። ከዛ ሃይድ ለማድረግ ለምሳሌ እቺን ሃይድ ለማድረግ ለማጥፋት ለማብራት ምን እንደሚመስል ለማየት ነው እቺን የምንጠቀመው። እዚህ ጋር ቪዲዮ ድምጽ ካለው ሚውት ለማድረግ ነው፣ ድምጹ እንዳይኖር ለማድረግ ነው። ለምሳሌ ይሄን አሁን ቴክስት ኤዲት ላድርገው። ይሄን ቴክስት አሁን ብዙም የሚታይ አይደለም። ስለዚህ እዚህ ጋር አሁን መጻፍ እችላለሁ ከፈለኩኝ ሳምቲንግ ፒሲ ቱቶሪያል ብላችሁ እዚህ ጋር ደግሞ አድ አድርጋችሁ መጻፍም ትችላላችሁ። ፎንቱን እዚህ ጋር መቀየር ትችላላችሁ። የቴክስቱ የተለያየ ፎንት አለው። ሳይዙንም ደግሞ እዚች ጋር መጨመር ትችላላችሁ፣ መቀነስም ይቻላል። ያው ይሄ አሁን ሙሉ ስክሪን ነው። ለምሳሌ የቴክስታችንን ሙሉ ከለር ለመቀየር ይሄን ትነኩና ያው እዚህ ጋር ለምሳሌ ወደ ምን ልቀይረው? ሞር ወደሚታይ ነገር። ይሄ አሁን ብዙም ይታያል። ስለዚህ ይሄ ከለር እንደዚህ ያደርጋለሁ ማለት ነው። ስለዚህ ምን ሆነ? ከለሩ ተቀየረ። እነዚህ ኢፌክቶች ናቸው። ለምሳሌ ልጠቀም እችላለሁ። ይሄን በዚህ ይሄ ደግሞ ባይ ዲፎልት ስታይሉ ነው የካፕከት። እነዚህን ስኬል ማድረግ ትችላላችሁ፣ ሮቴት ማድረግ ትችላላችሁ። እዚህ ጋር በቃ የተለያዩ እዚህ ጋር አሁን ኪ ፍሬሞች አሉ። እነዚህን እንዴት እንደምናደርግ ከለሩን ከአንዱ ወደ አንዱ እንዴት ስኬል እንደምናደርግ በሌላ ቱቶሪያል እመለሳለሁ። ይሄ ጀስት ለማየት ነው። በፒሲ ካፕከት ምን እንደሚመስል ለማየት ነው። እዚህ ጋር የተለያዩ ስቲከሮች አሉ፣ ኢፌክቶች አሉ፣ ትራንዚሽኖች አሉ፣ የተለያዩ ነገሮች አሉ። እነዚህ
ዲቴል በሌላ ቪዲዮ እመጣለሁ። ይሄ ምን እንደሚመስል ካፕከት ለዛሬው ለማየት ያህል ነው። በቀጣይ እንዴት የቲክቶክ እንዴት የዩቲዩብ ቪዲዮዎችን ኤዲት እንደምናደርግ ይሄ ጀስት ቢጊነር ነገር ነው፣ ምን እንደሚመስል ለማሳየት ነው። በቀጣይ ግን አድቫንስድ የሆኑ በካፕከት እንዴት የሚገራርሙ ኤዲቶችን ለቲክቶክ ለዩቲዩብ እንዲሁም ለቪዲዮ ኤዲቲንግ ለየትኛውም ነገር እንዴት እንደምንሰራ እናያለን። እስከዛ ሰብስክራይብ ማድረጋችሁን አትርሱ። ቻው።